ከዛ ቃሪያ ካለ ቃሪያ መጨመር ትችላላችሁ እንደ ፍላጎታችሁ ማለት ነው። እና በጣም ነው የምትወዱት፣ ሞክሩ። የምሬን ነው የምላችሁ። ከዛም ያው ሰላም እንዴት ናችሁ? ሰላማችሁ ባላችሁበት ቦታ ይብዛ። ውድና የተከበራችሁ የሜሪ ዩቲዩብ ተከታታዮቻችን እንዴት ናችሁ? ዛሬ የሚያሳያችሁ ቀይ ስር ጥብስ። ቀይ ስር እዚህ ጋር እንደምታዩት ቀይ ስሩን ፈቅፍቄ አዘጋጅቼዋለሁ። እንደዚህ በምታዩ መልኩ ቀይ ስሩን ትፈቀፍቃላችሁ ማለት ነው በማፈቅፈቂያ። ከዛ በኋላ ቀይ ስር ጥብስ እንዴት እንደሚሰሩ ነው የሚያሳያችሁ። በጣም ትወዱታላችሁ። በጣም ነው የሚጣፍጠው ያለ ውሃ ማለት ነው። እና ሞክሩና እናንተ ደግሞ ያው ጣዕሙን ምን ያህል እንደሚጥም ታያላችሁ ማለት ነው። ከዛ ታመሰግኑኛላችሁ። የሚያስፈልገን ሽንኩርት እናንተ በመጠኑ ነው የምታደርጉት። እዚህ ጋር ያው እኔ ያዘጋጀሁት ትንሽ ነው፣ ሁለት ነው እንደዚህ ሁለት ናቸው ማለት ነው። ሁለት ቀይ ስር እና እንደዚህ ፈፍቄ አዘጋጀሁት። እዚህ ጋር ሁለት ሽንኩርት አለኝ። እዚህ ጋር ደግሞ ነጭ ሽንኩርት ልጣለሁ ማለት ነው የሚያስፈልገኝ ያህል። እዚህ ጋር ደግሞ ከዚህ በፊት የተጠቀምኩበት ጅንጅብል አለ። በዚህና በዚች በጨው በጣም የሚጣፍጠውን ቀይ ስር እንሰራበታለን ማለት ነው። እስከ መጨረሻ ተከታተሉት፣ ትወዱታላችሁ። ደግሞ ሞክሩ ማለት ነው። ከዛ ሽንኩርቱን የሚወደው ምግብ ሲሰራ ደግሞ ጎበዝ ነኝ፣ በራሴ ተማመናለሁ። ስለዚህ ያ እናንተ በምትፈልጉት ሳይዝ ትቆርጣላችሁ ማለት ነው። እንደዚህ በረጃጅሙ ነው የሚከፍተው። ያ መሆንም አለበት እንደዚህ ነው ማለት ነው። ለምንድን ነው ሁሌም ፉፍ የምትጠቀም የምትሉ? እኔ እጄ አላርጂክ አለብኝ። ያው ያ ማለት ሁሌ ማለት ተጠቀም አንዳንዴ እንደዚህ ሽንኩርት ምናምን ሲሆን አልፌ ደግሞ ይጠቀማለሁ ማለት ነው። እንደዚህ ትከፍታላችሁ እናንተም። እኔ ደግሞ በዚህ መልኩ ነው የከተፍኩት ማለት ነው። እቺን ፍትፍት ታርጋታለሁ። ይሄው ሽንኩርቱን በዚህ መልኩ አዘጋጅቼዋለሁ። ከዛ በራሱ ይፈታል። በነገራችን ላይ ዘይት እዚሽ ጋር እንደዚህ መጥበሻ ላይ ዘይት እናርግበታለን ማለት ነው። የምትፈልጉት ያህል መጠን እንደዚህ ትጨምራላችሁ። እኔ ዘይት እወዳለሁ እንደዚህ ከስላ ምናምን ሲሆን ያው ያለ ውሃ ስለሆነ የምንሰራ ትንሽ ዘይቱን በዛ አድርጉት ማለት ነው። ብዙን ሳታበዙ። ያ ጥብስ ነው፣ እንደ ጥብስ ነው የምንሰራው። ውሃ አያስፈልገውም። እንደዚህ እንጨምራለን ሁሉንም። ከዛ ይሄ ደግሞ እንደዚህ እየበሰለ ጅንጅብሉንና ነጭ ሽንኩርቱን እንልጥበታለን ማለት ነው። ጅንጅብሉንና ቀይ ስሩን ፈቅፍቁት ከቻላችሁ። ካልቻላችሁን ደግሞ ያው ድቅቅ አድርጋችሁ መክተፍ ትችላላችሁ ማለት ነው። እኔ ግን ያ እንደዚህ ስለሚሻለኝ እንደዚህ ሁለት ብቻ ነው የተጠቀምኩበት። ያ እናንተ ደግሞ በሚሰሩት በብዛት ነው የምትጠቀሙት ማለት ነው። ከዛ ደግሞ ያ ጅንጅብሉን ከፍቃለሁ። ከፍሪዘር ስለሆነ ያወጣው ትንሽ ተጣለ ማለት ነው። በነገራችን ላይ ጅንጅብል እወዳለሁ። ያ ለጤንነትም ጥሩ ስለሆነ። ዛሬ ደግሞ የሚያሳያችሁ የቀይ ስር ጥብስ አሰራር ነው። ያለ ውሃ እንዴት እንደምትሰሩ በጣም ትወዱታላችሁ። በጣም ነው የሚጣፍጠው። ተከታተሉኝ። ከዛ ያዘጋጀነውን ይችኛውን ደግሞ እዚህ ጋር ሽንኩርቱ እንደዚህ ቀይ መሆን አለበት። ሽንኩርቱ በጣም መጠበስ አለበት። በደንብ ጥበሱ። እንዴ አማርኛ ወዴት እያመለጠኝ ነው። እና እንደዚህ አድርጋችሁ በደንብ መጠበስ አለበት ማለት በጣም ደስ የሚለው ጣዕም እንዲሰጣችሁ ማለት ነው። ከዛ ጅንጅብሉንና ነጭ ሽንኩርቱን እንደዚህ አድርጋችሁ እንደገና በደንብ ታቁላላላችሁ ማለት ነው። ከዛ በኋላ ቀጣይ ፓርቱን ደግሞ እንጨምራለን ማለት ነው።
ይኸው አያችሁት፣ ሽንኩርቱ እንደዚህ በደንብ መብሰል አለበት። እንደዚህ ደግሞ ካላውንም ደግሞ ያው ብዙ ጣዕም ላይ ይሰጥ ይችላል ማለት ነው። እንደዚህ አድርጋችሁ በደንብ ጥበሱ ማለት ነው። ከዛ በኋላ ነው ቀይ ስሩ የምንጨምርበት። እነ ፋሚሊ ሰብስክራይብ ላይክ አድርጉ። ቤተሰብ ካልሆናችሁ መልካም ነገር እንደዚህ እየጠቀመኝን እያመጣው አሳያችኋለሁ ማለት ነው። ወደቀችብኝ። ከዛ ቀይ ስሩን አምጥተን እንጨምራለን። እንደዚህ ቀይ ሲሆን ከዛ አብሮ ቀስ እያለ ይበስላል። ጋዙን ደግሞ እንቀንስበታለን ማለት ነው። ጋዙን እናንተ ፓወር ባለው ከሆነ ካደረጋችሁ ጋዙን ቀንሱ። ከዛ በኋላ ቀስ ብሎ ነው ማጠበስ አለበት። ከዛ ቀጥሎ ምንድነው የምታደርጉት? ጨው እናደርግበታለን። ከዛ ቃሪያ ካለ ቃሪያ መጨመር ትችላላችሁ እንደ ፍላጎታችሁ ማለት ነው። እና በጣም ነው የምትወዱት፣ ሞክሩ። የምሬን ነው የምላችሁ። ከዛም ያ ጨው ትጨምራላችሁ። ጨው እናንተ በምትፈልጉት መጠን አይታችሁ ጨው ትጨምራላችሁ። ከዛ ጨው አድርገን እንደዚህ እናማስለዋለን። አያችሁ እንዴት እንደሚያምር። በተለይ ከእንጀራም ይልቅ በእንጀራም በጣም ያምራል። በተለይ በዳቦ በጣም ነው የሚያምረው፣ ጣፍጦ ማለት ነው። ከእንጀራ ይልቅ በዳቦ በጣም ይጣፍጣል። እንደዚህ ተሰርቶ ባይጣፍጥ ነበር የሚገርመኝ። ከዛ ቀጣይ ማጂ እናድርግበታለን። ከዛ ማጂውን ታረጋላችሁ። በነገራችን ላይ እኔ ማጂ በጣም ነው የሚወደው። ምግብ ሲሰራ ማጂ መጨመር በጣም ነው ደስ የሚለኝ። እና ከዚህ በኋላ ያ ምንም አያስፈልግም። በደንብ አድርጋችሁ ትጠብሳላችሁ። ጋዙን አነስተኛ እንደዚህ በትንሽዬ ጋዝ እንደዚህ እያደረጋችሁ ትሰራላችሁ ማለት ነው። ከዚህ በኋላ በደንብ ይጠበሳል። ሲጠበስ አውጥታችሁ በእንጀራ ሊሆን ይችላል፣ በዳቦ ሊሆን ይችላል፣ እናንተ በምትፈልጉት በየትኛውም ነገር ማለት ነው። አረበገር ላለን ደግሞ በክብዝ ራሱ በጣም ነው የሚጣፍጠው። እና ሞክሩት ማለት ነው። በጣም ትወዱታላችሁ። አንድ እህት አለች ማለት ነው። የሆነ ጊዜ ሰርቼ በልታ ሌላ ቤት ቀይ ስር ተሰርቶ እዛ ቤት በደችበት ወይኔ የሷ ቀይ ስር ብላ ተናገረች ማለት ነው። ስትናገር ያ ቤተሰብ ተቆጣ። ያ እሷ ማለት አልነበረባትም። በነገራችን ላይ ያው ሰው እንደ ቤቱ እንጂ እንደ ጎረቤት አይኖርም ይባላል አይደል? ስለዚህ ያ የሁላችንም እጃችን አንድ አይደለም። ያው እንደየራሳችን ነው ማለት ነው። ስለዚህ ጋይስ እንደዚህ አድርጋችሁ ብሎ ይሄው እዚህ ጋር ራሱ ሙሉት ብሎ ምን እንዳከለች እና ሞክሩ። ከዛ ደግሞ ውጤቱን ደግሞ ንገሩኝ ማለት ነው በኮሜንት ሞክራችሁ። እንደዚህ የሚያምር አሪፍ ቪዲዮችን ይዤላችሁ እመጣለሁ። ቀይ ስጋ ነው አይደለም የሚመስለው? ክትፎ የምር ክትፎ ይመስላል ማለት ነው። እስከዚህ ከኔ ጋራ ስለቆያችሁ እጅግ ከልብ አመሰግናለሁ። ያው ከዚህ በኋላ ምንም የሚጨምረውና የሚያሳየው ነገር ስለሌለ በዚህ ላበቃለሁ ማለት ነው ቪዲዮውን። እስከዚህ ስለተከታተላችሁኝ እጅግ በጣም ከልቤ ነው ማመሰግነው። ስለዚህ እንደዚህ አበስላችሁ ብሉ እላችኋለሁ። ይኸውላችሁ እንዴት እንደሚያምር ማለት ነው። ስለዚህ ሞክሩ እህቶች። እናመሰግናለን እና ቤተሰብ ሁኑ። ሰብስክራይብ ላይክ አድርጉ ማለት ነው። ቴንኪው። በቀጣይ እስከምንገናኝ መልካም ቆይታ ባይ። ይሄው እዚህ ጋር ያልነገርኳችሁ እኔ ቃሪያ አልተጠቀምኩም። ቃሪያም ብትጨምሩ ሞር ይጣፍጣል። እንደዚህ ይጣፍጣል እና እንትን አድርጉት። ዝብዴ በአረብኛ ዝብዴ ነው አይደል? ዝብዴ ካለ ትንሽ ጨምሩ። ካልሆነን ደግሞ ቅቤ ካላችሁ ቅቤ መጨመር ትችላላችሁ ማለት ነው። ትንሽ ቃሪያ ደግሞ የምትወዱ ከሆነ ቃሪያ ቀዩ ቃሪያም ሊሆን ይችላል፣ አረንጓዴውን ሊሆን ይችላል፣ ጨምሩበት። ይሄው በዚህ መልኩ ምጥጥ ብሎ በሰለ ማለት ነው። ከረሩም ተቀየረ። ስለዚህ እቺን አከለችው ቀደም ይኸው ላይ ነበረችው። አሰራሩን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ በቀጣይ እንገናኝ።